ኢቢኤስ ቴሌቪዥን በጋዜጠኛ ምህረት ዮሴፍ ላይ የበቀል እርምጃውን እየወሰደ ይገኛል። ከሰሞኑ ጋዜጠኛ ምህረት ዮሴፍ ከ7 ወር የሥራ ቆይታ በኋላ ኢቢኤስን ለቃለች። የለቀቀችበትን ትክክለኛ ምክንያትን በዝርዝር የማቀርብላችሁ ይሆናል። በቅርቡ በፋና ላምሮት አሸናፊዎች አሸናፊ ፕሮግራም ላይ የቪአይፒ እንግዳ ሆና ፊት ለፊት አይተናት እንዴት ብለን ነበር። ከፋና ቴሌቪዥን ወደ ኢቢኤስ ቴሌቪዥን የሥራ ዝውውር ያደረገችው ጋዜጠኛ ምህረት ዮሴፍ ከ7 ወር በኋላ ስራዋን መልቀቋ መገለጹም አይዘነጋም። ለበርካታ ዓመታት የሰራችበትን ፋና ቴሌቪዥን ለቃ ኢቢኤስን የተቀላቀለችው ምህረት የጣቢያውን ቆይታ በአጭሩ ገብተዋለች። ኢቢኤስ ላይ ለመጀመሪያ ጊዜ ከታየች ጀምሮ ነበር በብዙዎች ተወዳጅነትን ዳግም የቀጠለችው። ምክንያቱም ደግሞ በፋና ቴሌቪዥን ላይ በቆየችባቸው ጊዜያት የፕሮግራም አቅራቢም ሆነ አወራሯ በጣም ቆንጆ ነበር። እናም ገና ኢቲቪ መዝናኛ እያለች ፋና ቴሌቪዥን በከፍተኛ የዝውውር ደሞዝ እንዳመጣት ይታወሳል። ታዲያ ምህረት በኢቢኤስ ውስጥ እሁድን በኢቢኤስ ዝግጅት ላይ ጥሩ አቀራረብና ከባልደረቦቿ ጋርም ጥሩ መዋሃድ ነበራት። በተለይ የቡና ሰዓት ከእንግዶቿ ጋር የምታደርገው ውይይት፣ የምታነሳቸው ፍሬ ሐሳቦችና ገለጻዋ በሳልነቷን የሚያሳዩ ነበሩ። ነገር ግን ከነሐሴ ወር አጋማሽ በኋላ የእሁድን በኢቢኤስ ዝግጅቶች ላይ እያየናት አልነበረም። የነሐሴ ሁለተኛ እሁዶች ላይም ስለ ጤናው የሚለው ዝግጅት ላይ ብቻ ነው ያየናት። እሱም እንግዲህ ቀደም ተብሎ ተቀርጾ ሊሆን የሚችል ፕሮግራም ነው። ጋዜጠኛዋም ስለዚህ ጉዳይ ከኢትዮፒካ ሊንክ በመጠየቀችበት ወቅትም በጣቢያው ያለው የሥራ ሁኔታ አልተመቸኝም። ቀደም ባለው ስራዬ የሥራ ነጻነት ነበረኝ ለተመልካች እንጂ ላለቃዬ ብዬ አልሰራም። በተጨማሪ ስራዬን አከብረዋለሁ፣ ወደዋለሁ። በኢቢኤስ የነበረኝ ቆይታ ከስራ ይልቅ ከአለቃ ጋር መሞዳሞር ላይ ያተኩራል። ይህ ደግሞ ከኔ ባህሪ ጋር ባለመሄዱ ስራዬን ለመልቀቅ ተገድጃለሁ ስትል ተናግራለች። የሚያሳዝነው ደግሞ ምህረት በአሁኑ ሰዓት ሚዲያውን ተቆጣጥሮ የሚገኘውን እና በተመልካች ተወዳጅ የሆነውን ኢቢኤስን ለመልቀቅ ኮከብ ተመክረውነችበት እና በፍቅር ለብዙ ዓመታት ከሰራችበት ፋና ቴሌቪዥን ለመልቀቅ በጣም ብዙ መስዋዕትነትን ከፍላለች። በጥቅምት 2017 ዓ.ም ለፋና ቴሌቪዥን የመልቀቂያ ደብዳቤ ስታስገባ ጣቢያው አልለቅሽም ብሏት ከፍተኛ ሐዘን ውስጥ ገብታ እንደነበርም ገልጻለች። ዋና ስራ አስፈጻሚው ፊት በመቅረብም መልቀቂያ ይሰጠኝ ስትል በለቅሶ ጭምር ተማጽናለች። ከፋና ቴሌቪዥን መልቀቂያዋን ያገኘችው ምህረት መልቀቂያዋንም ካገኘች በኋላ በቀጥታ ወደ ኢቢኤስ በመቀላቀል ለ2 ወራት ያክል ቅዳሜን ከሰዓት ላይ ፕሮግራም እንድታቀርብ አብራቸው ከነ ዮናስ ከበደ ጋር ዝግጅት እንድታቀርብ እንዲሁም ስልጠና ካደረገች በኋላ ነበር በድንገት የመቅደስ ደበሳይ ከኢቢኤስ መልቀቅ ተከትሎ እሷን እንድትተካ ነበር ለቅዳሜ ከሰዓት ስትዘጋጅ የነበረችው ምህረት እሁድ በኢቢኤስ ፕሮግራም ላይ ያየናት። ጋዜጠኛዋ ይሆንና በለቅሶ እባካችሁ አስወጡኝ ብዬ እየተለመንኩ ወጥቼ ኢቢኤስ ገባም ብዙ ተስፋ ያደረኩበት የኢቢኤስ ቤት እንዳሰብኩት አልሆነልኝም ስትል አብራርታለች። እዚህ ጋር ግን ሊካድ የማይገባው ኢቢኤስ ውስጥ የበለጠ እውቅናዋ ጨምሮ ነበር። ፋና ቆይቷ በተለይም በፋና ላምሮት አቅራቢነቷ ነበር በደንብ የምናውቃት። ፋና ላምሮት የቀጥታ ስርጭት በመሆኑ የምህረትን ብቃት የመሰከርንበት ነው። የቃላት አመራረጧ፣ አገላለጿ፣ ካሜራ ፊት ያላት ሞገስ በጣም ልዩ ነበር። ይህን ኢቢኤስ ቤት ተከትሏት መጥቷል። በተለይም የቡና ሰዓት ላይ ከእንግዳዎቿ ጋር ያላት ውይይት ለተመለሰው ርዕሰ ጉዳይ የምታደርገው ዝግጅትና የምታነሳቸው ሐሳቦች እጅግ ማራኪ ነበሩ። በአሁኑ ወቅትም በ2017 መጨረሻ ላይ ማለትም ከ7 ወር ቆይታ በኋላ ኢቢኤስ ለቃ በሸገር ኤፍኤም 102.1 የዓለም ቋንቋ በተሰኘው መዝናኛ የሬዲዮ ፕሮግራም ላይ መስራት ጀምራለች። ራዲዮ ብዙ እውቅና ባያስገኝም ምህረት የምትወደው ሙያ በመሆኑ እንደሚስማማትና አያጠራጥርም። ምህረት ኢቢኤስ ከለቀቀች በኋላም በአዲሱ ዓመት አብስራት ሚዲያ የተሰኘ የዩቲዩብ ቻናል ላይ መንፈሳዊ ይዘት ያለው ቃለ መጠይቅ ስትመራ አይተናታል። ምህረት በቆንጆ ሁኔታ ነበር ውይይቱን የመራችው። በእርግጥ ከልጅነቷ ጀምሮ ከቤተ ክርስቲያን ስር ሳትጠፋ በሰንበት ትምህርት ቤትም ታገለግል እንደነበርና መንፈሳዊ ሕይወቷ ላይም ጠንካራ ነች። ልክ እንደ እዚህ ቀደም ኢቢኤስ እንደለቀቁት እንደነ ራኪብ እንደነ ሐና ዮሐንስ እና እንደነ መቅደስ ደበሳይ የዩቲዩብ ቻናል ከፍታ ፖድካስቶችና ልዩ ዝግጅቶችን የማድረግ እቅድ ይሆናል ደግሞ ቢኖራትም ስኬታማ እንደምትሆን ጥርጥር የለንም እንላለን። ሆኖም የኢቢኤስን ስም አጠፋች በማለት ቂም የያዘው የኢቢኤስ የሥራ አስፈጻሚ በተለያዩ የዩቲዩብ ቻናሎች ላይ የጋዜጠኛዋን ስም በማጥፋት እና ይቅርታ ጠይቂ የሚሉ
በርካታ ቻናሎች እንዲዘምቱባት እያደረገ ይገኛል። ሆኖም ምህረት ዮሴፍ አሁን ላይ ይህ ስራውን ከመስራት ውጪ ምንም አይነት ምላሽ ከመመለስ ተቆጥባለች። በርካቶችም ከምህረት ዮሴፍ ጎን ሆነው ድምጽ እንዲሆኗት ይገባል እያለን የዛሬው ቪዲዮ እዚህ ጋር ቋጨን። ተመልካቾቻችን ለዛሬ ያዘጋጀንላችሁ ቪዲዮ እስካሁን ይመስላል። ቪዲዮ ከተመቻችሁ ላይክ እና ሼር በማድረግ አጋርነታችሁን አሳዩን። መሰል ቪዲዮዎች እንዲያገኙ ደግሞ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ምክንያቱም ሀበሻን ቭሎገርስ መረጃዎችን፣ ሙዚቃዎችንና ፊልሞችን በደረጃ ለእናንተ ይዞ የሚቀርብ ቻናል ነው። በቀጣይ ምርጥ ቪዲዮ እስክንገናኝ ሰላሙን ተመኘን። ሰላም።